የክልሉ ጤና ቢሮ የ2017 በጀት ዓመት እና የ2018 አንደኛ ሩብ ዓመት ኤችአይቪ ከእናት ወደ ጽንስ እንዳይተላለፍ መከላከል፣ የማህፀን በር ካንሰርና የጉበት ቫይረስ በሽታ ምርመራና ሕክምና የአፈጻጸም ግምገማ መድረክ በተርጫ ከተማ ተካሂዷል። የመድረኩ ተሳታፊ ሲስተር በዝናሽ ሳሙኤል እና አቶ ማይሻምና ከእናት ወደ ጽንስ የሚተላለፍ የኤችአይቪ ቅጥኝ እና የጉበት ቫይረስ በሽታ በእህቶቻችን የሚያደርሰውን ጉዳት ከግንዛቤ ውስጥ በማስገባት ትኩረት እንደሚሰሩ ተናግረዋል። ከዚህ በኋላ ላለው ግን አሁን ለምሳሌ የኤችአይቪ በሽታ እንዴት መግታት እንዳለብኝ ከእናት ወደ ልጅ የሚተላለፈውን መግታት እንዳለብኝ የጉበት በሽታ የቅጥኝ በሽታ የምንለው እሱም በቀላሉ ህጻናት እንደውም ለአይነ ስውርነት የሚዳርግ ነው እና ውጤታማ ስራ ተሰርቷል ብዬ ሙሉ በሙሉ ባልወስድም እንደ አንድ ሚድዋይፍ ባለችበት ጤና ጣቢያ እነዚህን ጉዳዮች ሲሪየስሊ ተከታትላ ለቀጣይ አገሪቷን በንጹህ ሁኔታና ትውልድን በንጹህ መንገድ ብትገነባ ወደ ተሻለ መንገድ እንወስዳለን ብዬ አስባለሁ። እንደ ዞናችን ስንወስድ በእነኚህ በሶስቱ ጉዳዮች መረጃ ከማስገባትም አንጻር ከምርመራም አንጻር ተደራሽ መሆን ያለባቸው የማህበረሰብ ክፍል ወሩቅ ያሉት እንደገና ተጋላጭ የሆኑ የማህበረሰብ ክፍሎች መመርመር ያለባቸው ለኤችአይቪ ተጋላጭ የሚባሉ ማህበረሰብ ክፍሎች አሉና እነዚህም ከመድረስ አንጻር ጉድለት ያለ መሆኑን አይተናልና ለዚህ ደግሞ የክለሳ እቅድ እንደ ዞንም ወስደን ያቀድንበት ሁኔታና ወደ ተግባር ለመግባት ከጤና ጣቢያ ኃላፊዎች ጋር ከወረዳ ኃላፊዎች ጋር የተግባባንበት ሁኔታ አለና በሚቀጥለው ሩብ ዓመት የተሻለ ውጤት እናመጣለን የሚል ነገር ነው ያለው። በጤና ቢሮ የኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ መንግስቱ ከሰሪ ለረጅም ዓመታት ኤችአይቪ ቫይረስ ከእናት ወደ ልጅ እንዳይተላለፍ በጤና ተቋማት ታቅዶ ቢሰራም በሚፈለገው ደረጃ ውጤት ባለመምጣቱ በቀጣይ ጤናማ ህብረተሰብ ለመፍጠርና ውጤት ለማስመዝገብ በትኩረት እንሰራለን ብለዋል። ኤችአይቪ ከእናት ወደ ልጅ እንዳይተላለፍ መከላከልን መሰረት ያደረገ ነው ማለት ነው። ነገር ግን አፈጻጸሙ በሚፈለገው ደረጃ ላይ ባለመድረሱ ምክንያት ለብቻ የዚህ ኤችአይቪ ከእናት ወደ ልጅ መተላለፍ መከላከልን ለብቻው እየገመገም ነው ማለት ነው። ስለዚህ ቀጣይ ላይ ውጤቱን እንዴት ማሻሻል አለብን በሚለው ላይ ነው የተነጋገርን ያለ ነው። ያው አንደኛው ለነፍሰ ጡር ክትትል የሚመጡ እናቶችን በተገቢው የነዚህ ለኤችአይቪ ለቂጥኝና ለጉበት ቫይረስ በሽታ ምርመራውን በተገቢ ማጠናከር አስፈላጊ ነው ተብሎ ይታመናል። እነዚህን በሽታዎች ማስወገድ አለብን ተብሎ የተቀመጠ ግብ አለ። ግብ አኳያ የክልላችንን አፈጣጠም ስናይ በብዙ ርቀት ላይ ነው ያለውና ለዚህ ለብቻው ከሚመለከታቸው አካላት ጋር የምክክር መድረክ ያደረግን ያለ ነው። ስለዚህ ቀጣይ ላይ ውጤት እናመጣለን ብለን እናስባለን። የማህፀን በር ካንሰር በሴቶች ማህበራዊ ህይወት ላይ ከፍተኛ ጫና ስለሚያደርስ ቅድመ መከላከልና ተጠቂዎችን በመለየት ሕክምና እንዲያገኙ መረባረብ እንደሚገባ በጤና ቢሮ የኤችአይቪ ኤድስ ሕክምናና እንክብካቤ አማካሪ ዶክተር እመቤት ከተማ አስገንዝበዋል። ማህበራዊ ጫናውን በምናይበት ጊዜ በጣም አስከፊ ነው። ምንድነው አንድ እናት ቅድመ ምርመራ አድርጋ ብትታከም ያ ጫና ሊደርስባት አይችልም። ምክንያቱም ህክምናው ቀላል ስለሆነ የሰርቫይካል አድቫንስ ከሆነ በኋላ አንደኛ ደም መፍሰስ አለ። በሰዎች መካከል ሽታው በጣም ከፍተኛ ነው። ማህፀን ካንሰር ያለባትን ሴት ኦፒዲ አካባቢ ወይም ደግሞ ኮሚኒቲ መካከል ስብሰባ አካባቢ መቀመጥ አይችሉም። ሽታው በጣም ከፍተኛ ነው። ሌላው ደግሞ በጣም ገዳይ ነው። የጤና ቢሮ በሽታዎች መከላከልና ጤና ማጎልበት ዳይሬክቶሬት ዳይሬክተር ዶክተር እንዳለ ሳህለ የማህፀን በር ካንሰር በሽታ በጊዜ ታውቆ ቁጥጥር ካልተደረገ ወደ ካንሰርነት በመቀየር ሞትን ያስከትላል ብለዋል። ማህፀን በር ካንሰር አምጪ ተህዋስ ሂዩማን ፓፒሎማ ቫይረስ በምንለው ተህዋስ የሚተላለፍ በዋናነትም በግብረ ስጋ ግንኙነት የሚተላለፍ በሽታ ነው። በሽታው መከላከልም ይቻላል። በጊዜ ካልተደረሰ ደግሞ ገዳይ ነው ማለት ነው። የክልሉ ጤና ቢሮ ምክትልና የጤና ፕሮግራሞች ዘርፍ ኃላፊ አቶ ኃይሌ ዘውደ የነፍሰ ጡር እናቶችን ጤና በተገቢው ለመጠበቅ የታዩ ጉድለቶችን በማረም በቀጣይ የተሻለ ውጤት ለማስመዝገብ ከባለድርሻ አካላት ጋር መግባባት መፈጠሩን ገልጸዋል። ነፍሰ ጡር እናቶች ከእናት ወደ ልጅ የሚተላለፍ የኤችአይቪ መተላለፍን ለመከላከል ስንል የምርመራ ስራዎች እጅግ በጣም በከፍተኛ ሁኔታ የገመገምንበት ሁኔታ ነው የነበረው። ለክልላችን አሁን ባለው ደረጃ ላይ ስራ ይቀራል የሚል ነው የወሰድ ነው። ስለዚህ ከዚህ አንጻር በክልላችን እድሜያቸው ከ30 ዓመት እስከ 45 ዓመት እድሜ ክልል ውስጥ ያሉት እናቶችና እህቶቻችን በሙሉ መመርመር አለባቸው የማህፀን በር ካንሰርን። ሁለተኛ ደግሞ በእኛ ክልል ውስጥ ያሉ ነፍሰ ጡር እናቶች የሆኑት ከኛ ክልልም አልፎ ከሌላ ክልል
ሆኖ ወደኛ ክልል ውስጥ የገቡት ነፍሰ ጡር እናቶች ደግሞ የኤችአይቪ ምርመራ መደረግ አለባቸው። በጣም ከባለሙያዎቹም በቁጭት ተነስቷል፣ በአመራሮችም በቁጭም ተነስቷል። ይህንን ደግሞ ወስዶ በኮመን ፖስት በጋራ ተቀናጅተው መምራት አለባቸው የሚል ግልጽ የሆነ አቅጣጫ አስቀምጠን በጋራ አቋም የተለያየንበት ነው። በመድረኩ ከሁሉም ዞኖችና ወረዳዎች የጤና መምሪያ ኃላፊዎች፣ ጽህፈት ቤት ኃላፊዎች፣ በሽታ መከላከል ስራ ሂደት አስተባባሪዎች፣ የኤችአይቪ ኤድስ መከላከልና መቆጣጠር ስራ ሂደት አስተባባሪዎችና የክልሉ ጤና ቢሮ ማኔጅመንት አካላት ተሳታፊ ሆነዋል።